ወይኔ ሳመች የወንዜ ነበረ የወንዜ ነበረ ወንዜ ብሎ ሞተ። ጠፋብኝ። አልፈልግም በቃ ቆይ የወንዜ በርሜለ ምንኛ አልገባኝም። አሁንም ጠፋብኝ እኮ። ለምን አትሆም ታዲያ? ልቶ? አዎ አሁን ዞር በልልኝ፣ ወደ ስራ ልሄድበት። እሺ የወንዜ ገላካት ወደ ቤት ሄድና እናትን ተላካት። እንዴ እኔ እኮ ሴት ነኝ። እና የገጠምከው ደግሞ ለወንድ ነው። ኡፍ ደከመኝ። ብር ሰጠው። ኦኬ እንካ ውሰድ። ብር ፈልግ አይደለም መንገድ የዘጋኸው? ኧረ እኔ ብር አልቀበልም። ለምን? ለማኝ ነው ብር የሚቀበለው ብላኛለች እማዬ። እና እየለመንከኝ አይደል? ኧረ እኔ በስልክ ስታወሪ በጣም ከፍቶኝ ስለነበር እንድትስቂ ብዬ ነው። እውነት? አዎ። ሌላ ታሪክ አስገባችሁ። አይፋታሽም ነው የምልሽ። የምር አይፋታሽም። ወይኔ ሳመች የት ነው የምትሄጂው? ወደ ስራ። እኔም እኮ ስራ ነው የምሄደው። ስራ ትሰራለህ እንዴ? አዎ። ምን አይነት ነው ግን ስራ? የምትሰራውን አታውቀውም? አይ ጠፍቶብኝ እኮ ነው። ያውቀው ነገር አንተ ተዋሻለህ? ኧረ እኔ አልዋሸሁም፣ ጠፍቶብኝ ነው። ግን ስም ማን ነው? የምር ግን ባባን ቁጭ የባባ ካራክተር ሞኝ ማሩ ከፍ ያለው እባላለሁ። እኔ ደግሞ መልኪያ እባላለሁ። ማን? ስሙ አልተመቸውም። ማን? መልኪያ። መለኪያ? ኧረ አይደለም። መላኪያ? እንዴ አይደለም። ኡፍ ስምሽ ይከብዳል። እናንተ ስም አውጣልኛ። እኔ? አዎ። በለጡ ልበልሽ? ማማ ነው። ብጥቃቴ? አንተ ትችላለህ። ብጥቃ ይሻላል። ብጥቃ ጥሩ ስም ነው። ወደድሽው? አዎ። ብጥቃ? አቤት። ብጥቃ? ወይ ብጥቃ? ምጃጃል ፎርማት ኖ ወይኔ ሽንቴ እዚህ ልሸና ባልሆነ እና ያዘኛ አይቻልም። እና ልፈዳ ሽንት ቤት እናገኛለን። የት? እቤት። እስከዛ ምን አልፈልግም። ቀጥላል